የምናምነው ጌታ ነው፣ ሌላ አይደለም። እርሱ ጌታ ነው። እግዚአብሔር ይመስገን። ወደ እግዚአብሔር ቃል እንሄዳለን። ሰዓታችንን ብዙ ወስደናል፣ ግን የእግዚአብሔር ቃል በብዙም በጥቂቱም ማዳን ይቻላል። በቃሉ በቃ ይበቃናል አይደል? ወንድማችን መለ ከረጅም ጊዜ በኋላ የእግዚአብሔር ቃል ሊያካፍለን በመካከላችን አለ። እንኳን ደህና መጣ መለ። እንዴት ቆያችሁ? ክብር ለጌታ ይሁን። መጀመሪያ ስገባ ዛሬ ማራቶን ነው ማገለግለው ብዬ አሰብኩኝና ከዛ የጌታ ራት ሲቀየር ሲጀመር አይ የዛሬው አገልግሎት የቀነኒሳ ነው የሚሆነው አልኩኝ። ወደ 10,000 ዳውንግሬድ አረኩት። ከዛ አሁን ሲጠራኝ አይ በዩሴን ቦልት በታላቅ ስፕሪንቲንግ ነው መገለጥ ያለብኝ ዛሬ ብዬ አሰብኩኝና እንዴት ናችሁ? ክብር ለጌታ ይሁን። ስላየዋችሁ ደስ ብሎኛል። እግዚአብሔር በመካከላችን መልካም ነው። እንደተባለው ጌታ በጥቂቱም ይሁን በብዙ ማዳን አይሳነውም። የእግዚአብሔር ቃል ከበቂ በላይ ነው። አሜን። ከተናጋሪው በላይ ነው። ተናጋሪው ከሚያቀርብበት መንገድ ስትራቴጂ ሜተድ በላይ ነው። እግዚአብሔር መልካምን ነገር ያደርጋል በመካከላችን። በተቻለ መጠን ከኔ ጋራ አብረን ስፕሪንት እናደርጋለን። መልካም ፈቃዳችሁ ቢሆን የምትችሉ ሰዎች አንዴ እንቁም። ለእግዚአብሔር ቃል ክብርና አንብበን እንቀጥላለን። እግዚአብሔር ይመስገን። ኤፌሶን ምዕራፍ 4 በልቤ ውስጥ ያለ ሐሳብ የሚመላለስ ነው። ጥሪውን በሚመጥን ህይወት መመላለስ፣ ጥሪውን የሚመጥን ፍሬ በማፍራት መመላለስ በሚል ርዕስ ነው የምንነጋገረው። ቁጥር 1 ላይ አነበዋለሁ። እንደዚህ ይላል። እንግዲህ በጌታ አዲሱ መደበኛ ትርጉም ነው ማነበው። ምናልባት የ54ቱ ትርጉም ካላችሁ ሞባይሎቻችሁ ላይ አዲሱ ካለ እሱን አውጡት። እንደዚህ ይላል። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ። እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይልና ቁጥር 17 ጋር ደግሞ እንሄዳለን። እንደዚህ ይላል። ስለዚህ ይህን እነግራችኋለሁ፣ በጌታ አደራ እላለሁ፣ ባስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። ቁጥር 20 እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወት በሚያታልል ምኞቱ የጎደፈውን አሮጌውን ሰውነታችሁን አውልቃችሁ እንድትለብሱ ተምራችኋል። ደግሞም በአእምሯችሁ መንፈስ እንድትታደሱ እውነተኛ የሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንደሚመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ሁላችንም የአንድ አካል ብልቶች ነንና። ተቆጡ፣ ነገር ግን ኃጢአትን አትስሩ። በቁጣችሁ ፀሐይ አይግባ፣ ለዲያብሎስ ስፍራ አትስጡ። ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም። እንደ አስፈላጊነቱ ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ከአፋችሁ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትን ሁሉ፣ ቁጣንና ንዴትን፣ ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ። እንጸልይ። ቅዱስ አባት እንወድሃለን። ዛሬ ደግሞ ስለፈቀድክልን በፊትህ እንድንሆን ቃልህን ደግሞ እንድንማር ጌታ ሆይ ስላዘጋጀህልን ተመስገን። ጌታ ሆይ በትምህርትህ ጥላ ስር እንሆናለን። ሁላችንንም አስተምረን።
የቃለ ፍቺ ለእያንዳንዳችን ይብራልን። ያልተጠባበቅነው የክብርህ ስራና መልካምነት እያንዳንዳችንን ያገኘን። በዚች ጥቂት ጊዜ አይኖቻችን እንዲከፈቱ እናይ ተወደው ዘንድ ጌታ ሆይ የፈለግከውን እሱን ሐሳብ ታሳየን ዘንድ ሰውነታችን ድና አእምሯችን ተፈውሶ መንፈሳችን ለምልሞ ከዚህ ቦታ እንድንወጣ በኢየሱስ ስም እርዳን። እንወድሃለን፣ እናከብረሃለን በጌታ በኢየሱስ ስም አሜን። እንቀመጣለን። በተቻለ መጠን ፈጠን እያልኩኝ ለመናገር ሞክራለሁ። ምናልባት ሐሳቡን ካልጨረስ ነው መሀል ላይ እናቆመዋለን እና ተጨማሪውን ሐሳብ ጌታ ያስተምረናል። አሜን። ከመንፈስ ቅዱስ ጋር ህብረት ያላችሁ እህቶችና ወንድሞች ስለሆናችሁ ልጆችሽ ከእግዚአብሔር የተማሩ ይሆናሉ አይደል የሚለው እና ተማሪዎች ናችሁ። እግዚአብሔር ይባርካችሁ። ሲጀምር ሐዋርያው ጳውሎስ ለኤፌሶን አማኞች ነው ይሄንን መልእክት የሚጽፍላቸው እና አጀማመሩ ላይ ሲጀምር በእስር ቤት ሆኖ እስረኛ እንደሆነ ለተፈቱ ሰዎች እስር ቤት ላልሆኑ ሰዎች ነው መልእክቱን የሚጽፈው። ሰዎች እስር ቤት ፊዚካሊ ታስረው ሊቀመጡ ይችላሉ እንጂ የእግዚአብሔር ቃልና የእግዚአብሔር መንፈስ የእግዚአብሔር ጸጋ ሊታሰር አይችልም። እና ይሄ ወንድም ሐዋርያው ጳውሎስ አልታሰረም ነበረ። በመንፈስ የተፈታ ነበር። ግን ለተፈቱ ሰዎች ግን ከእስር ቤት ሆኖ መልእክት የሚጽፍላቸው እሱ ነበረ እና ልመና ነው የሚያቀርበው። እለምናችኋለሁ ይላቸዋል። ምንድነው የሚለምናቸው? ለተጠሩበት ጥሪውን የተተካከለ ኑሮ እንድትኖሩ፣ ጥሪውን የሚተካከል የህይወት ፍሬ እያፈራችሁ እንድትኖሩ እለምናችኋለሁ። ያንን ለጥሪው የተገባ ኑሮ ትኖሩ ዘንድ እለምናችኋለሁ ይላቸዋልና ስትመለከቱት ቁጥር 1 ላይ ሲጀምር እንግዲህ ብሎ ነው የሚጀምረው። እንግሊዘኛው ላይ therefore ነው የሚለው ወይንም ስለዚህ በሚል ሐሳብ ላይ የሚያጠነጥን ነው። እንግዲህ ብሎ ከጀመረ ከዛ በፊት የተናገራቸው ሐሳቦች ነበሩ ማለት ነው፣ መልእክቶች አሉት። እነሱን መንደርደሪያ አድርገን ካልተነሳን በስተቀር እንግዲህ ላይ therefore ላይ ለመድረስ ከባድ ነው የሚሆነው። ስለዚህ ዳውን ሜሞሪ ሌን ትንሽ ሄደት እንልና ወደ ኋላ መመልከት ያለብን ነገር ይኖራል ማለት ነው። ወደ ምን? ኤፌሶን 1 ላይ እንሄዳለን። ኤፌሶን 1 ላይ ቁጥር 3ን እናወጣለን። አሁንም አዲሱ መደበኛ ትርጉም ነው throughout የምጠቀመው። አንዳንዴ የ54ቱን ልጠቀም እችላለሁ። እንደዚህ ይላል ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋራ እግዚአብሔር አምላክ እያንዳንዳችሁን ባርኳችኋል። የተባረካችሁት ደግሞ በክርስቶስ በኩል ነው። በክርስቶስ መስዋዕትነት፣ በክርስቶስ ታላቅ ስራ፣ በክርስቶስ አስደናቂ በሆነው ታላቅ የመስቀል መከራ በኩል እናንተ ምን ብላችኋል? ተባርካችኋል። የተባረካችሁበት ደግሞ በሰማያዊ ስፍራ ከምድር ከፍ ባለ በላቀ በከበረ ስፍራ ላይ በረከት ተባረካችኋል። እነኚህ በረከቶች ደግሞ ምን ይባላሉ? መንፈሳዊ በረከቶች ይባላሉ። ባራኪው እግዚአብሔር ነው። የተባረክንበት መንገድ በክርስቶስ ኢየሱስ በኩል ነው። የተባረክነው የበረከት አይነት መንፈሳዊ በረከት ሁሉ የሚባል ነው። የተባረክንበት ስፍራ ደግሞ በሰማያዊ ስፍራ ነው። አሜን። ሐዋርያው ጳውሎስ ይሄንን ሐሳብ ሲያስተላልፍላቸው ምናልባት ከብሉይ ኪዳን በረከት ጋር እያነጻጸረ በአእምሮው እየሳለ ይሄንን ሐሳብ ያመጣላቸው ይመስለኛል ሳስበው። እና ወደ ብሉይ ኪዳን ደግሞ ዳውን ሜሞሪ ሌን ደግሞ ስንመለስ የዚህኛውንም ጽንሰ ሐሳብ ለመረዳት እግዚአብሔር አብርሃምን ከከለዳውያን ኡር ምድር ሲጠራው ዘፍጥረት 12 ላይ እንደምንመለከተው አንድ ምድር ሊያወርሰው እንደጠራው እንመለከታለን። እና ያ ምድር ከነዓን የሚባል ወተትና ማር የምታዘንብ ፍሬዎቿ የከበሩ በጣም አስደናቂ ቦታ እንደሆነ መጽሐፉ ይነግረናል። እና አብርሃም እግዚአብሔር ጠራውና ይዞት ሄደ። ዘፍጥረት 15 ላይ እግዚአብሔር ኪዳን እንደገባለት እንመለከታለን፣ የተስፋ ቃል እንደሰጠው። ያ የተስፋ ቃል ምንድነው? ለአንተና ለዘርህ ይችን ምድር እሰጣለሁ ለዘላለም ብሎ እግዚአብሔር የተስፋ ቃል በአብርሃም ውስጥ ሲጸንስ ነው የምንመለከተው። አብርሃም ይሄንን እንዴት አውቃለሁ ሲል ደግሞ እግዚአብሔር
መስዋዕት እንዲያቀርብና ከሁለት እንዲከፍለው አድርጎ እግዚአብሔር በእሳት ነበልባል አልፎ ያንን ሲያጸናለትና የአብርሃም ልብ ሲያርፍ እንመለከታለን። እንዲያውም በህልሙ ተገለጠለትና ከባድ እንቅልፍ ወድቆበት ዘርህ ከ400 ዓመት በኋላ በፈርዖን ወይንም ደግሞ በግብጽ ምድር ከአስጨናቂዎች ጭቆና ነፃ ወጥተው ይችን ምድር ይወርሷታል ብሎ ሲነግረው እንመለከታለን። እንደዛ ከሆነ በኋላ የምድር ውርስን ነው ለአብርሃም ሊያወርሰው የጠራው። እዚህ ጋር ሐዋርያው ጳውሎስ የሚናገረው ለኤፌሶን አማኞች የምድር ሳይሆን በሰማያዊ ስፍራ ነው የናንተ በረከት ያለው። አብርሃም በረከቱ ደግሞ በምድራዊ ስፍራ ቁሳዊ የሆነ በረከት ወተት ማር የምታዘንብ ምቹ የሆነች ምድር እንደሆነች ደግሞ ያስረዳናል። ከዛ 400 ዓመት ጠብቆ እግዚአብሔር ቀጠሮ አክባሪ አይደለም። ሙሴ ያማቱን የዮቶርን በጎች እያሰማራ ዘጸአት 3 ላይ እንመለከተዋለን። ቁጥር 8 እያሰማራ በነበረበት ጊዜ እግዚአብሔር ሙሴን አገኘው ይላል። ሙሴ ጋር ሄዶ 400 ዓመት እግዚአብሔር ተስፋ ይስጣችሁ እንጂ 400 ዓመት 500 ዓመት አይከለክለውም። ጊዜ ቀን ቆጥሮ ጠብቆ የሚመጣ አምላክ ነው። አሜን። ዛሬ ምናልባት በመካከላችን እግዚአብሔር ተናግሮኛል የምትሉ ሰዎች ካላችሁ እግዚአብሔር ኪዳኑን ይረሳ ዘንድ ሰው አይደለም። የተናገረንን ከመፈጸም እግዚአብሔር ወደ ኋላ የሚል አይደለም። ምክንያቱም አቅሙ አለው፣ ችሎታው አለው። አሜን። እንደ ሰው ደካማ አይደለም። ይዋሽ ዘንድም ደግሞ ሰው አይደለም። ስለዚህ እግዚአብሔር ምን ይላል? ይችላል። እግዚአብሔር ይመስገን። ሙሴ ጋር መጣ ይላል። መጣና ሙሴ ላከው። ህዝብ ልቀቅ የሚል ድምጽ ተሰማ። ከዛ በኋላ በሙሴ መሪነት አማካኝነት ይህ ህዝብ ወጥቶ መሻገር ጀመረ እና ለሙሴም አንድ ነገር ተናገረው። ለአባቶቻችሁ ለአብርሃም ለይስሐቅና ለያዕቆብ ወደ ማልኩላቸው ወደዛች ምድር ወተትና ማር ወደ ምታፈሰው ህዝቤን ይዘህ ትገባለህ አለው። ነገር ግን ሙሴ ይዞ መግባት አልቻለም። ምክንያቱም ይዞ የሚገባበትን አቅም ሙሴ አልነበረውም። እግዚአብሔር ግን ይችላል። ሰው ያተካካል፣ ይሰራ ይችላል። አሜን። እሱ ሁሌ ጽኑ ሆኖ ነገር ግን እኛ ባለመታዘዛችን ብንቀርም እሱ ግን የሚቀር አምላክ አይደለም። ክብር ለጌታ ይሁን። ስለዚህ ያተካካ የሚሰራው እግዚአብሔር ለሙሴ ተናገረው። ከዛ ሙሴ ምን አደረገ ይላል? 12 ሰዎችን መረጠና ኢያሱና ካሌብ ያሉበት ወደ ምድሪቷ ወደ ከነዓን ምድር ላከ። ምን ለማድረግ? ምድሪቷን እንዲሰልሏት። ፍሬዋ ምንድነው? እግዚአብሔር የተናገራት የተስፋ እነሱ ያች ምድር ማን እንደሆነች ምን እንደሆነች አያውቋትም። የሚያውቋት በእግዚአብሔር ድምጽ ነው። የሚያውቋት ምናልባት ለአባታችን ለአብርሃም የገባው ኪዳን ይኖር ይሆንን በሚል ነው እንጂ የሚያውቁት ብዙ ነገር የላቸው። ስለዚህ ምን አደረገ ይላል? 12 ሰዎችን መርጦ ላከ። ከላቀ በኋላ 12ቱ ሰዎች ሰለው ሲመለሱ ምድሪቷ በእርግጥ የምትገርም ነች። ፍሬዋ ይሄው ብለው የወይን ዘለላውን ፖሜግሬኑን ምኑን ይዘው መጡና ይሄው ፍሬዋ ሲሉ እስራኤል ጓጉ፣ ደነገጡ። አስደናቂ ነው አሉ። እና ምድሪቷ ደግሞ ሰፊና ምቹ ነች፣ ለመኖር ትሆናለች። በእርግጥ እግዚአብሔር በእኛ ደስ ከተሰኘ አሉ ኢያሱና ካሌብ። በእኛ ምን ካለ? ደስ ከተሰኘ ምድሪቷን ይሰጠናል አሉ። ምን ይላል? ይሰጠናል። ምን ከሆነ? ደስ ከተሰኘ። የአዲስ ኪዳን አማኞች እንኳን ደስ ያላችሁ። እግዚአብሔር ይመስገን። የአዲስ ኪዳን አማኞች እግዚአብሔር ደስ የተሰኘው በኢየሱስ ነው። አሜን። በእርሱ ደስ የሚለኝ የምወደው ልጄ የተባለው በረከታችንን ያገኘነው በእኛ በመደሰቱ ሳይሆን በክርስቶስ በመደሰቱ ምክንያት ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረክ ነው። እግዚአብሔር የተመሰገነ ይሁን። እዚህ ጋራ እርሱ በእኛ ደስ ከተሰኘ አሉ። እኛ እግዚአብሔር በእኛ ደስ ከተሰኘ አይደለም የምንለው፣ እግዚአብሔር በኢየሱስ ክርስቶስ ደስ ተሰኝቷል። የበረከታችን ምክንያት በላቀ ክብር መባረካችን ምክንያት ይሄ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እንደዚህ ከሆነ በኋላ ሙሴ መግባት አልቻለም። ነቀፌታ ስለነበረበት እግዚአብሔር በሱ ደስ አልተሰኘም። አይገርማችሁ? ሙሴ እኮ ታላቅ እንደሱ ትሁት አይነት ሰው የለም ተብሎ ዘኍልቍ 12 ላይ የተጻፈለት ሰው ነው።
እንደዚህ በምድር ካሉ ወገኖች ሁሉ መካከል ሰዎች መካከል ሙሴ በትህትናው አንደኛ ስፍራን የሚይዝ ሰው ከነዓን መግባት አልቻለም። እና አሁን እኛ በሰማያዊ ስፍራ መባረክ ያለብን ይመስላችኋል? በጭራሽ። ለምን ተባረክን? ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በመስቀል ላይ ታርደሃልና አይደለ? ለእርሱ ክብር ለዘላለም ይሁን። ከሱ የተነሳ ነው ይሄው ነው። ስለዚህ ከዛ በኋላ እግዚአብሔር ኢያሱን ተናገረው። ሙሴ ከሞተ በኋላ ሙሴ በርቀት አሻግሮ አያት፣ መግባት አልቻለም። ኢያሱን ሾመው። ኢያሱ አሻገራቸው ይላል ኢያሱ መጽሐፍ ምዕራፍ 11 ስንመለከት። ከዛ ምድሪቷንም ለነገዶች ሁሉ አከፋፈለ። እግዚአብሔርም ከጠላቶቻቸው አሳረፋቸው፣ ረፍትን ለሕዝቡ ሰጠ። ለአብርሃም ለይስሐቅ ለያዕቆብ እንደተናገረው መሐላውን ኪዳኑን እግዚአብሔር ጠበቀ። አሜን። ዛሬ ኪዳኑ የሚጠበቅለት እግዚአብሔር ኪዳን አክባሪ ነው። እግዚአብሔር የተስፋ ቃል ሰጪ ብቻ ሳይሆን የተስፋ ቃል ፈጻሚም ነው። ተስፋን የሰጠው የታመነ ነው ይላል አንደኛ ተሰሎንቄ 4:5 ላይ እና እርሱም ደግሞ ያደርገዋል ይላል። በእኛ ጀምሮ የሚፈጽም እሱ እንጂ እኛ ጀማሪም ፈጻሚም አይደለንም። እንኳን ደስ ያላችሁ የአዲስ ኪዳን አማኞች፣ እግዚአብሔር የተመሰገነ ይሁን። እና ከዛ መጨረሻ ላይ ምንድነው የሚለው? ኢያሱ 21 ላይ ቁጥር 45 አካባቢ ስንመለከት እግዚአብሔር ለእስራኤል ከተናገረው ነገር ሁሉ ተፈጸመ እንጂ አንድስ እንኳን አልቀረም ይላል። እግዚአብሔር ከተናገረው ሁሉ ተፈጸመ ይልና እንደዛ። ስለዚህ እግዚአብሔር የተናገረው ምድራዊ በረከትን እንዲበሉ በሰማያዊ ስፍራ እንዲባረኩ ሳይሆን ምድራዊ በረከትን እንዲበሉ which is በቁሳዊ በረከት በምድር ባለ ነገር ነው ለነሱ የሆነው። ወደ አዲስ ኪዳን አማኞች ግን ስንመጣ ሐዋርያው ጳውሎስ የሚነግራቸው በመንፈሳዊ በረከት ሁሉ እንደተባረኩ ነው የሚነግራቸው እና ቦታውም ደግሞ መንፈሳዊ ቦታ ነው። እነኚህ መንፈሳዊ በረከቶች ምንድናቸው ብለን ስንመለከት ከቁጥር 4 ጀምሮ ዓለም ሳይፈጠር ገና በፊቱ ያለ ነውርና ያለ ነቀፋ እንሆን ዘንድ አስቀድሞ ምን አለን? መረጠን ይላል። የተመረጥነው ዓለም ሳይፈጠር ገና ምን ልንሆን? በጌታ ፊት በኢየሱስ ምክንያት ያለ ነውርና ያለ ነቀፋ በእግዚአብሔር ፊት ልንሆን። አገርማችሁም አስደናቂ ነው። በፍቅር በክርስቶስ ዘንድ ተወሰንን። በእርሱ ፍቅር የኃጢአትን ይቅርታ አገኘን፣ ቤዛነትን አገኘን። ጸጋው የጌታ ጸጋ ጥበብንና ማስተዋልን አበዛልን። አሜን። ከዛ እርሱ ብቻ ሳይሆን ደግሞ የመንፈሱን መያዣ ደግሞ ሰጠን ይላል። ጋራንቲ ተሰጠን፣ የቦታ ካርኒ ተሰጠን፣ የሰማያዊ ስፍራ ካርኒ ቲኬት ተሰጠን። ከዛ ደግሞ በመንፈስ ቅዱስ ደግሞ የኔ ናችሁ ብሎ አተመን። አሜን። we're sealed። ማንም እንዳይወስድበት አብ ለኔ ሰጠኝን ከጆቼ የሚያወጣቸው የለም እንዳለ እንደዛው ነው ጌታ ያደረገው። አሜን። ደስ ይበላችሁ። ኢየሱስ ጌታ ነው። አሜን። እና ከዚህ ስናሳንሰው የጌታን ስራ ማሳነስ ነው የሚሆነው፣ የሰራው ስራ ታላቅ ስለሆነ። ስለዚህ ይሄንን ይላቸውና ምዕራፍ 2 ላይ ሄዳችሁ ስትመለከቱ ደግሞ ከክርስቶስ ጋር እንዳስቀመጠን፣ በከሞት እንዳስነሳን፣ በሰማያዊ ስፍራ እንዳስቀመጠን፣ በክርስቶስ ኢየሱስ እንደተባረከን፣ እንዲያውም ደግሞ ከቅዱሳን ጋር አሁን ደግሞ አብረን ወራሾችና ባላገሮች እንደሆነን፣ አሁን ባለቤቶች እንደሆነን፣ ዜጎች እንደሆነን እንደተደረግን ይነግረናል። እሱ ብቻ አይደለም። በጣም የሚገርመው ነገር ሐዋርያው ጳውሎስ ሲናገር ከዚህ በፊት ለዘመናት ተገልጦ የማያውቅ ታላቅ ምስጢር አሁን ተገልጦልናል ይልና አሕዛብ ኤፌሶን 3:6 ላይ በወንጌል አማካኝነት ከእስራኤል ጋር አብረው እንዲወርሱና የአንድ አካል ብልቶች እንዲሆኑ ይህ መገለጥ፣ ይህ የክርስቶስ ሥራ ተሰርቷል ይላል። ታላቅ ምስጢር እኮ ነው። ድሮ አሕዛብ በምንም ተአምር ከእስራኤል ጋር መተባበር አይችሉም ነበር። ክርስቶስ ግን የሰማዩን ግድግዳ ብቻ ሳይሆን የጎኑንም ግድግዳ ነው ያፈረሰው።
አሜን። የጥል ግድግዳን በማፍረስ የታወቀ ጌታ ነው የምናመልከው። እግዚአብሔር የተመሰገነ ይሁን። ስለዚህ ሐዋርያው የሚያስጨንቀው አንድ ታላቅ ጭንቀት ነበረ እና ሊጸልይላቸው የሚፈልግና የሚጸልይላቸውም ጉዳይ ነበረ እና ጸሎቱ ምንድን ነው ብላችሁ ስትመለከቱ የልቦናቸው አይኖች እንዲበሩ ይጸልይላቸው ነበር። የልቦናቸው አይኖች እንዲበሩ የሚጸልይላቸው እነዚህን በረከቶች እንዲቀበሉ ሳይሆን እነዚህ በረከቶች የነሱ መሆናቸውን አይኖቻቸው ተገልጠው ማየት እንዲችሉ። የልቦናችሁ አይኖች ሲበሩ 1:17 ላይ የመጥራቱ ተስፋ የተጠራችሁበት ተስፋ ምን እንደሆነ ታውቃላችሁ። ለቅዱሳን ያለው የርስት ክብር ባለጠግነት በሰማይ የተዘጋጀው ታላቅ ርስት፣ የዛ ርስት ደግሞ ብልጥግና ምን እንደሆነ ጠንቅቃችሁ ታውቁና ይገባችሁ ዘንድ የልቦናችሁ አይኖች መብራት አለባቸው። ይሄኛው አይደለም፣ አሁን እውነቱን ነግሬያችኋለሁ፣ እናንተ ግን እያያችሁት አይደለም ይላቸዋል። ይሄንን እውነት ያደረገው ደግሞ ታላቁ የትንሣኤው ኃይል ደግሞ እንዲገባችሁ በህይወታችሁ እንዴት ፋንክሽን እንደሚያደርግ እንድታውቁት እጸልይላችኋለሁ ይላችኋል። እጸልይላችኋለሁ። አሜን። ክብር ለጌታ ይሁን። ስለዚህ ሐዋርያው ጳውሎስ ይሄንን ነገር ካለ በኋላ ለዛ ነው ምዕራፍ 4 ቁጥር 1 ላይ ስንመጣ እንግዲህ ይላል። እንግዲህ የሚለው እነዚህ ነገሮችን በሙሉ እናንተ ከሆናችሁ ወይንም ደግሞ በክርስቶስ አማካኝነት ከተደረጋችሁ እንግዲያውስ ይሄንን ጥሪ፣ ይሄንን ፖዚሽን፣ ይሄንን አስደናቂ የሆነ የክርስቶስን ስራ በእናንተ ላይ የፈሰሰውና የተገለጠውን የሚመጥን ኑሮ ጥሪውን የተተካከለ ፍሬ አፍሩ። ፖዚሽናችሁን እወቁ። ከናንተ ኤክስፔክት የሚደረገው ልክ አንድ ባለስልጣን ሹመት ላይ ሲወጣ የባህሪ ለውጥ ሲያደርግ ብዙ ጊዜ ታያላችሁ አይደል? አገር ቤት አስተማሪዎች ምናምን የነበሩት ባለስልጣን ሲሆኑ በማግስቱ ሌላ አይነት ባህሪ ነው የሚኖራቸው። ትክክለኛ ነው ማለት ሳይሆን ሳምሃው ፖዚሽኑ ቦታው እንደዛ አይነት ለውጥ ያመጣል። ልክ እንደዚህ ሁሉ የተጠራንበት መጠራት ሲገባን፣ የተደረግነው መደረግ ሲገባን፣ የጥሪው ልቀት ሲገባን አኗኗራችንም ይቀየራል፣ አስተሳሰባችን ይቀየራል፣ እይታችን ይቀየራል። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ እሱን ነው እንደሚገባ ኑሩ ይላቸውና ለምንድን ነው እንደሚገባ እንዲኖሩ የሚጠይቃቸው ብለን ስንመለከት ጥሪው ታላቅ ስለሆነ ነው። ታላቅ ጥሪ ነው። ለምን? ጠሪው እግዚአብሔር ስለሆነ። ጥሪን ታላቅ የሚያደርገው አሁን ኢትዮጵያ አላሙዲ ጥሪ ቢጠራና የሆነ የሰፈር ሰው ጥሪ ቢጠራ የሰዎች አለባበስ ራሱ አንድ አይነት አይሆንም። የሚያዘው መኪና አንድ አይነት አይሆንም። የድግሱ አይነት አንድ አይነት አይሆንም። የሚጠሩት የሰዎች አይነቱም አንድ አይነት አይሆንም። እና አላሙዲ ጠርቶ ሰዎች በጣም ብዙ ተዘጋጅተው የራት ልብስ ለመግዛት መከራቸውን አይተው አዲስ ሱት ነው የምለብሰው ዛሬ ብለው እንትና እስኪ ገምግምልኝ ተባብለው ከሄዱ እግዚአብሔር ጥሪ ጠርቶ እንዴት ነው ፍሬ አለማፍራት የሚቻለው? እንዴት ነው ያንን ጥሪ የሚመጥን ህይወት መኖር የማይቻለው? ይቻላል አይደለ? ክብር ለጌታ ይሁን። እግዚአብሔር ያስችላል። ጸጋውን ደግሞ ለኛ አብዝቶልናል ይላል። ዝም ብሎ ስራችሁ ያውጣችሁ ብሎ አይደለም የተወን። የተገለጠብን ታላቅ ጸጋ አለ። ምን የሚያደርግ አስጀምሮ የሚያስጨርስ እግዚአብሔር ኃላፊነቱን የሚወጣ አባት ነው። ወልዶ የሚጥል አባት አይደለም። ወልዶ የሚንከባከብ፣ የሚያሳድግ፣ ፍሬ የሚያስፈራ፣ እንደገና እስከ ፍጻሜ የሚያደርስ፣ ለልቀትና ለማዕረግ ለወግ የሚያበቃ አምላክ ነው። እግዚአብሔር ይመስገን። አሜን። ክብር ለጌታ ይሁን። ስለዚህ ቁጥር 22 ላይ ሄደን ስንመለከት እንደዚህ የሚል ነገር አለ። ፍሬ ለማፍራት እንድንችል
ፍሬ ለማፍራት እንድንችል አዲሱ አሮጌው ሰው መውለቅ እንዳለበትና ወይንም አሮጌው አስተሳሰብ፣ አሮጌው እይታ፣ አሮጌው የህይወት ፐርስፔክቲቭ መውለቅ እንዳለበትና አዲሱ መጥለቅ እንዳለበት ወይንም ደግሞ አዲሱን ሰው መልበስ እንዳለብን ይናገራል። ይሄንን ደግሞ አሮጌውን ሰው እንዴት እንደምታወልቁት ተምራችኋል ይላል። ለካ አሮጌው ሰው ከኛ የሚወልቀው በትምህርት ነው። ስንማር ይወልቃል። አሜን። አሮጌውን ማውለቅና አዲሱን ማጥለቅ አንድ ላይ የሚከናወኑ ነገሮች ናቸው። ለምሳሌ አንድ ሰው ከመኝታው ጠዋት ሲነሳ ቢጃማ ለብሶ ነው የሚነሳው አይደለ? ይነሳና ለስራ የሚሆን ግን ልብስ አይደለም ቢጃማው። በቢጃማው ላይ ደግሞ ሌላ ሱት ደርቦም አይሄድም። አንዳንድ ሰው እንደሚያደርገው የቀደመው የሚቆይልኝ አዲሱን ልጫንበት ይላሉ። በእግዚአብሔር ቤት እንደሱ አይሰራም። አንደኛው መውለቅ አለበት፣ ሌላኛው መተካት አለበት። አሜን። የእግዚአብሔር ቃል ግን ሲሰራ ማውለቅና ማጥለቅ አንድ ላይ ነው የሚሰራው። ማውለቅና መልበስ አንድ ላይ ነው የሚሰራው። የእግዚአብሔር ቃል ይመጣል፣ እየነቀለ በዛው ሞመንት ላይ ይተክላል። አሜን። ኢየሱስ ጌታ ነው። ስለዚህ የመንቀልና የመትከሉን ስራ እግዚአብሔር በኃይል ነው በእኛ ህይወት ውስጥ የሚሰራው። ነገር ግን የቅዱሱ ቃል ተማሪዎች ልንሆን ያስፈልገናል። ተምራችኋል አሮጌውን ማውለቅ። አእምሯችሁ ሲታደስ፣ የአእምሯችሁ መንፈስ ሲለወጥ፣ የአስተሳሰብ አድማሳችሁ ሲለወጥ፣ እይታችሁ ሲለወጥ፣ የዛን ጊዜ ለክርስቶስ የሚጠብቀውን ወይንም እንግዲህ ተብሎ ለዛ ለተጠራችሁበት ጥሪ የሚመጥን ፍሬ እያፈራችሁ መኖር ትጀምራላችሁ። ወይንም ማለት ንግግራችሁ ይቀየራል፣ አስተሳሰባችሁ ይቀየራል፣ አክሽናችሁ ይቀየራል፣ ዲዳችሁ ይቀየራል፣ እርምጃችሁ ይቀየራል፣ ስራችሁ ይቀየራል። አሜን። እና የተፈወሰ አእምሮ የታደሰ ሰው ክርስቶሳዊ የሆነ ይሄ ንጽረተ ዓለም ይኖረዋል። ነገሮችን የሚያይበት እይታው ንጽረተ ዓለም ወይንም ደግሞ ወርልድ ቪው ወይንም ፐርስፔክቲቭ በእንግሊዘኛው ምናልባት ንጽረተ ዓለም የሚለው አንዳንዶቻችን ትንሽ እጥረት ሊኖርብን ይችላል ብዬ አስባለሁና ጌታ ይረዳቸዋል። ከዚህ የተነሳ ወርልድ ቪው ብዬ ብነግራችሁ አቲንክ የተሻለ ነው መሰለኝ። ከዛ ኮንፍሊክት ሬዞሉሽን ስኪላችንን ይቀይረዋል። ችግር መፍቻ መንገዳችንን፣ ችግር ግጭት መፍቻ መንገዳችንን እሱን ይቀይረዋል። መፍትሄ የማቅረቢያ መንገዳችንን ሌላ ያደርገዋል። አእምሯችን ፍሬ ቢስ ሳይሆን ፍሬያማ መሆን ይጀምራል። በማነብነብ ደረጃ ሳይሆን በመሆን ደረጃ እንለወጣለን። እይታችን ክርስቶሳዊ ይሆንና what would Jesus do ማለት እንጀምራለን። ኢየሱስ በኔ ቦታ ቢሆን እንዴት ይፈታዋል ችግሩን? ለምሳሌ እኔና ጎረቤቴ አንድ አይነት ችግር ቢገጥመን ጎረቤቴ ጌታን የማያውቀው ጎረቤቴ ያንን ችግር እሱ በሚፈታበት መንገድ እኔ ከፈታሁት ጌታን አላውቀውም ማለት ነው። ሐዋርያው እዚህ ጋር የሚነግራቸው ፖዚሽናሊ ተባርካችኋል፣ ነገር ግን ይህ በረከት በህይወታችሁ ሪያላይዝድ የሚሆነው ፋንክሽናል የሚሆነው ተግባራዊ የሚሆነው ሊፈጸም የሚችለው በአእምሮ መታደስ በእግዚአብሔር ቃል ተጠቅጥቃችሁ ተሞልታችሁ በኢንፎርሜሽን ሳይሆን በልብ ውስጥ ባለ ጠብታ ትራንስፎርሜሽን ነው ይላቸዋል። አሜን። በቀሩኝ 4 ደቂቃዎች አንዳንድ ነገሮችን ለመናገር እሞክራለሁ። እንደዚህ ከሆነ በኋላ ስለዚህ አእምሯችሁ ያለ ፍሬ አይሆንም ይልና ሐዋርያው ጳውሎስ አንዳንድ ነገሮችን ከብሉይ ኪዳን እይታ ጋር እንዲያውም አሁንም እያነጻጸረ የሚያቀርብ ይመስለኛል። እና አንዳንዶቹ እይታዎች ምንድናቸው? የብሉይ ኪዳን ብዙ ጊዜ ወደ ኔጌቲቭ አክሲስ የሚሄድ ነው ስትመለከቱ ትእዛዙን፣ ወይንም ደግሞ አሉታዊ የሆነ እይታ ያለበት ትእዛዝ ነው አብዛኛውን። አያችሁ፣ ህግ በሙሴ በኩል ተሰጠ፣ ጸጋና እውነት ግን በክርስቶስ ኢየሱስ መጣ ይላል። ለአዲስ ኪዳን አማኞች የተሰጠው ህግ የሚናገረው በሙሉ መጥፎ ስላለማድረግ ነው። ክፉ አታድርጉ ነው። ለምሳሌ አታመንዝር፣ አትስረቅ፣ አትመኝ፣ በሐሰት አትመስክር፣ የባልንጀራህን ሚስት ከብቶቹን ባሪያውን አትመኝ ይላል።
ከዛ በኋላ ደግሞ ዘጸአት 21 ላይ ስትመለከቱ ደግሞ ዓይን ስለ ዓይን፣ ሕይወት ስለ ሕይወት፣ ጥርስ ስለ ጥርስ እያለ ደግሞ መፍትሄ ሳይሆን ሳምሃው ፓኒሽመንት ላይ ፎከስ ያደረገ ነው። የአዲስ ኪዳን ትምህርት ላይ ግን ስንመጣ ግን ክፉውን በመልካም አሸንፉ እንጂ በክፉ ፋንታ ክፉ አትመልሱ፣ በክፉ ፋንታ መልካምን አድርጉ። 3 ነገሮችን ልንገራችሁና እንጨርስ፣ ጊዜ ስለሌለን። እግዚአብሔር የተመሰገነ ይሁን። አንደኛው ነገር ክርስቶሳዊ የሆነ እይታ አለ። ሁለተኛ ዲያብሎሳዊ የሆነ እይታ አለ። ሌላኛው ደግሞ ሰዋዊ እይታ አለ። ለምሳሌ ዲያብሎስ ካያችሁት ከባህሪው የተነሳ መልካም አደርጋችሁለት ክፉ ነው የሚያደርገው። ሰይጣን ለወዳጆቹ አይበጅም ይባላል እኮ አገር ቤት አይደል? ጠንቋዮችን እንደዚህ አድርጎ ነው የሚደፋቸው አይደል? አገልግሎት እንደ ሸንኮራ አገዳ መጥጥ አድርጎ አድርቆ ነው በቃ መከራቸው የሚያሳያቸው፣ እስር ቤት ያስገባቸዋል አይደል? ልክ እንደዛው ሁሉ ከሰይጣን ጋር ሰይጣን ሁሉ ጊዜ ክፉ ነገር ነው የሚያደርገውና መልካም አድርገን ሰው ክፉ ሲያደርግ የትኛው ቴሪቶሪ ላይ ያ ሰው እንዳለ ያሳየናል ማለት ነው። ይሄ ነገር ሰዋዊ ነው ክርስቶሳዊ ነው ወይንስ ደግሞ ያኛዋዊ ነው የማንጠራዊ ነው አይነት ነገር። ከዛ ሁለተኛ ነገር ደግሞ አለ ሰዋዊ የሚባለው። ሰዋዊው ደግሞ መልካም ስታረጉለት መልካም ያደርጋል፣ ክፉ ስታረግበት ክፉ ያደርጋል። የማርያምን ማህበር ስትጠሩት የገብርኤልን ጸበል ይጠራችኋል። ክርስትና ስትጠሩት እንደገና እሱ ደግሞ ግራጁዌሽን ይጠራችኋል። ከዛ በኋላ አጥሩን ስትነቅሉበት ደግሞ የቤታችሁን ጣሪያ ይነቅለዋል። ይሄ ሰዋዊ ምላሽ ይባላል። ኦኬ ትክክል ነው፣ ግን ትክክለኛ ምላሽ ነው ማለት አይደለም። የሚቀጥለው ምላሽ ግን የክርስቶስ ምላሽ ነው። እየወገሩት ለሚወግሩት ሰዎች ይወገርላቸው ነበር። ሃሌሉያ! ለሚሰቅሉት ሰዎች ይሰቀልላቸው ነበር። ሲሰቅሉት ላንተ ነው፣ እየጠረቀው ላንተ ነው። የሚያደርጉትን አያውቁምና ይቅር በላቸው። ይሄ ክርስቶሳዊ ምላሽ ነው። በክፉ ፋንታ መልካም ማድረግ። በረከትን ልትወርሱ ተጠርታችኋልና በክፉ ፋንታ ክፉን አትመልሱ። የመንግስተ ሰማያት ዜጎች ናችሁና የሚጠብቃችሁ ታላቅ የሰማይ ክብር አለና። የትየ ለሌ የሆነ ገደብ የሌለው በመንፈሳዊ በረከት ብቻ አይደለም የሚለው፣ በመንፈሳዊ በረከት ሁሉ ምንም ያልጎደለው መንፈሳዊ በረከት ተባርካችኋልና እሱን አሳዩ። በሱ ልክ ኑሩ። እና አንዳንዴ ሰይጣን ራሱ እኮ በእኛ የሚሰናከል ይመስለኛል። ያየንና ይህን ያክል እኮ ለእኔ ቢከፈልልኝ እኮ እንዴት ነበረ ብሄቭ የሚያደርገው ምናምን ብሎ እኛን አይቶን ይህን ያክል ተከፍሎለት ምላሷ አስተሳሰቧ እንዴ የገባችበት ቦታ ይደንቅ ነው ብሎ የሚያስብ ይመስለኛል። እና እንዴ አስደናቂ ነው። ኢየሱስን ያህል ተከፍሎለት እንደዚህ ብሄቭ ያደርጋል እንዴ? አንደበቱን አይጠብቅም፣ እይታውን ፐርስፔክቲቭን አያስተካክልም ምናምን ብሎ ሰይጣን ራሱ ሰርፕራይዝድ ሊሆን ይችላል ብዬ አስባለሁ። ምክንያቱም ከተከፈለው ታላቅ ዋጋ የተነሳና ድል ከመነሳቱ የተነሳ አይ ቲንክ እዚህ ጋር ላቆም መሰለኝ። የተወሰኑ ነጥቦች ነበሩኝ። እግዚአብሔር የተባረከ ይሁን። የሰማነውን ቃል ይባርክልን። እንጸልይ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሁላችንም እስቲ እንቆምና እንጸልይ አንድ ላይ። እንደተጠሩ እንደተባረኩ ሰዎች በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንደተባረኩ ዓለም ሳይፈጠር ገና በፊቱ ያለ ነውርና ያለ ነቀፋ እንዲሆኑ የተወሰነባቸው የተመረጡ የተጠሩ ሰዎች
ጸጋ እንደበዛላቸው ሰዎች ጌታ ሆይ ዛሬም ከሐዋርያው ጳውሎስ ጋር ተስማምተን እንጸልያለን። አይኖቻችንን ትከፍት ዘንድ እንጸልያለን። የመጥራትህን ተስፋ እናውቅ ዘንድ አይኖቻችንን ክፈት ጌታ ሆይ። የልቦናችንን አይኖች እንድታበራ እንጸልያለን። ለቅዱሳን ያለው የርስት ክብር ባለጠግነት ምን እንደሆነ ጠንቅቀን በመረዳት ያንን ክብር የሚመጥን ኑሮ እንኖርልህ ዘንድ የልቦናችንን አይኖች እንድታበራ እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ እነሆ ከሁሉ በላይ የሆነው በሕይወታችን ውስጥ ይሄንን ተአምራት ያደረገው የኃይልህ ታላቅነት ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእያንዳንዳችን ላይ እንደገና ሪአክቲቬትድ እንዲሆን እግዚአብሔር ሆይ አይኖቻችን ተከፍተው እሱን ማየት እንድንችል በኢየሱስ ጌታ ስም እንድትረዳን እንጸልያለን። ሕዝብህን እንድትጎበኝ እንድትነካ ተራ ከሆነው ጥቃቅን ከሆነው ቁሳዊ ከሆነው ምድራዊ ከሆነው እግዚአብሔር ሆይ ሮንግ ከሆነ ፐርስፔክቲቭ እንድትታደገን ንጽረተ ዓለማችንን እንድትቀይር አእምሮአችንን ጌታ ሆይ አስተሳሰባችንን የአእምሮአችንን መንፈስ እንድታድስልን ከቃልህ ጋር እንድንዛመድ እንድንጣበቅ ጌታ ሆይ ተጋብተን በኢየሱስ ስም ከቃልህ ጋር እንድንኖር በኢየሱስ ስም እንጸልያለን። ማላሃዶስ ጄይ ማሃያዶና ማሃዲላስ እግዚአብሔር ሆይ ታላቁ ክብር አሁንም በእያንዳንዳችን ላይ እንዲመጣ ተቀምጠው የነበሩበትን ቤት ሞላው ተብሎ እንደተጻፈ በላያቸው ላይ በታላቅ ክብር በዛ ቤት እንደመጣ ዛሬ በላያችን ላይ እንድትመጣ እንጸልያለን። ይህንን ሕይወት በሕይወታችን እንድታጸናው እንጸልያለን። የክብር ኃይል ያገኘን ዘንድ ቅዱሱ መንፈስህ ሁለንተናችንን ያጥለቀልቅ ዘንድ እግዚአብሔር ሆይ ቁርጭምጭሚቶቻችንን እንድታጸና ጉልበቶቻችንን እንድታበረታ ትከሻችንን እንድታበሰፋ ግንባራችንን እንደ ቡላት ድንጋይ እንድታረግ ወገባችንን እንድታስታጥቅ እንጸልያለን። ወደፊት እጆቻችንን ይዘህ እንድትመራን በክብርና በድል ወደ ላይ እንድታወጣን የዲያብሎስ ሥራ በኢየሱስም እንዲፈርስ በመካከላችን የፍቅር መንፈስ እንዲፈስ ጌታ ሆይ እንጸልያለን። ኃይል በድካማችን እንዲገለጥ እንጸልያለን። አለመቻላችንን ከላያችን ላይ እንድታነሳ እንጸልያለን። ድካምን ከላያችን ላይ እንድታተን እንጸልያለን። እንደ ሰም እንዲቀልጥ እንጸልያለን። በኢየሱስም ከላያችን ላይ እንዲወገድ እንጸልያለን። ማላሳቲ ላቦራ ባባሃዲና ሳንቶ አንተ ትችላለህ። አንተ ባለ ብዙ ኃይል ነህ። አንተ ባለ ስልጣን ነህ። አንተ አለቃ ነህ። አንተ ሙሉ ነህ። እግዚአብሔር ሆይ እናከብርሃለን፣ ከፍ ከፍ እናደርግሃለን። ታላቅነት፣ መፈራት፣ ኃያልነት፣ ገናናነት ከዘላለም እስከ ዘላለም ከፀሐይ መውጫ እስከ መግቢያ ድረስ ላንተ ብቻ ይሁንልህ፣ ላንተ ብቻ ይሁንልህ። ጌታ ኢየሱስ የታረድከው በመስቀል ላይ የሞትክልን ሞታችንን የወሰድክልን ዓለም ሳይፈጠር ገና በፊትህ ያለ ነውርና ያለ ነቀፋ እንሆን ዘንድ ያደረግከን ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። እንወድሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ስለ ታማኝነትህ ተመስገን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምናልባት በመካከላችን ደግሞ ይህንን አስደናቂ ነገር ያደረገውን ጌታ ያለ እርሱ እኔ እንዴት መኖር እችላለሁ? የምድር ኑሮ ታክቶኛል፣ ሩጫው ሰልችቶኛል፣ ለዘላለም ክብር በታጨ ህይወት ውስጥ ግን መኖር እፈልጋለሁ፣ ጌታን መቀበል እፈልጋለሁ፣ ይህንን ጌታዬን ዛሬ በላይ ላይ እሾመው ዘንድ ወዳለሁ ምናልባት የምንል ወገኖች ካለን እጆቻችሁን አዳዲሶች ወይንም ደግሞ ከዚህ በፊት ስትመላለሱ ቆይታችሁ ይህንን ውሳኔ ያላደረጋችሁ ወገኖች ካላችሁ እጆቻችሁን ብታሳርሉኝ ከኔ ጋር አብረን እንጸልያለን። አላችሁ? እድል ልስጥ። ይቺ ቀናት ጌታ የሰራት ይቺ ቀናት አትለፋችሁ። አላችሁ? እጆች አይታዩኝም። እናከብርሃለን። ከዘላለም እስከ ዘላለም ክብር ያንተ ብቻ ነው። ለዘላለም እንወድሃለን። ስለሰማህን ተመስገን። ስለፈቀድክልን በፊትህ እንሆን ዘንድ እናከብርሃለን። በኢየሱስ ጌታ ስም አሜን።
ኢየሱስ ጌታ ነው። ደስ ብሏችኋል? እኔ ደስ ብሎኛል በሁሉ ነገር። እግዚአብሔር ይመስገን፣ ስሙ ይክበር። ሃሌሉያ። ስለዚህ አትርፈናል። መተን አልከሰርንም፣ አገልግለን አልከሰርንም፣ ሰዓትም አሳልፈን አልከሰርንም። እግዚአብሔር ይመስገን። በቃ እንጨርሳለን። እንቁምና ቡራኬን ተቀብለን ከታች አዳራሽ ሄደን ሻይ ቡና እና ፌሎሺፕ እናደርጋለን። እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በሰላም ሂዱ። ጌታ ከእናንተ ከሁላችን ጋር ይሁን። ምናልባት ጸሎት ያስፈልገናል የምትሉ ወገኖች ካላችሁ እዚህ አካባቢ ተጠብቁናላችሁ፣ እንጸልይላችኋለን። ጌታ ስሙ ይባረክ። መልካም ሳምንት። ፌሎሺፕ ማድረግ አትርሱ። መንፈሳዊ ነው፣ ምግብና መጠጥ አይደለም። ተባረኩልኝ።